ምንም ማድረግ አልችልም። እዚህ ሰርተሽ ምንም አልፈልግም። ማዘር እጇን ተሰብራ ተኝታለች ሶፋ ላይ ማለት ነውና አንቺ ተኝተሽ እስከ መቼ ነው የምሰራው ብለን ፕራንክ እናደርጋታለን። ካሜራውን አስተካክዬ እንሄዳለን። ሰቢ እስከ መቼ ነው አንቺ እንደዚህ እጄን ተሰብሬያለሁ ብለሽ ተኝተሽ እኔ የማበስለው እኔ ስራ ምናምን እኔ ብቻ የምሰራው ለምንድን ነው ማለት እስከ መቼ ነው እንደዛ የሚሆነው? እጅሽን ሰበብ አድርገሽ እስከ መቼ ነው የምትተኚው? እውነትሽን ነው። መቼም እየቀለድኩ አይመስልማ። እስከምን ድረስ ነው? እሺ እስከ መቼ ነው የምሰራው? እኔ ብቻዬን ነው። አንቺ እስካሁን አሳድገሽ የለ እንዴ? አንቺ ሳምንት ሳይሞላ ነው እንትን የምትበሳጭው? አይ እኔ ደክሞኛል በቃ። ስለዚህ አታብይኝ፣ አትስሪ። እኔ በአንድ እጄ ሰርቼ መድበለ መሰለሽ? ቀኝ እጄ ነው ያለ አለኝ ቀኝ እጄ። እሺ ልብስም እንደሱ ታጥቢያለሽ? በአሁኑ ትናንትና ያጠብኩትን ልብስ አይተሻል አይደል? ብዛቱ ሆነ ለብሳለሁ። አታስቢ። መስራት ካቃተሽ አታስቢ። እኔ ቆሻሻ ልብስ ለብሳለሁ። ለዚህ አትጨናነቂ። ግን ትተኛለሽ? ሾርንከት ያልተኛ ምን አልጋም ልታወርጂ ነው እንዴ? ካልጋም ልሮድልሽ እንዴ? አትሳቂ። እንትን እያልኩ አይደለም። በቃ እኔ ደክሞኛል አለቀ። ተሸክምሽኝ እንዴ? በነገራችን ላይ የተሸከምሽኝ ነው እንደ ሳላስበው ሳላውቀው እኮ እጄ ብቻ ነው እጄ ብቻ ማለት ነው። ለዚህ መስራት እችላለሁ። ትችያለሽ፣ ግን እስከ ዛሬ አልሰራሽም እኮ። ይኸው ሳምንት ሊሆነኝ ነው እኮ እኔ እንትን ስል 3 ቀን ቢሆን እኮ በጣም ብዙ እኮ ነው እንዴ ስራው። ታውቂያለሽ 10 ጊዜ ምግብ መስራት፣ በዛ ላይ ደግሞ የምረጥሽ ነው የምትበይው። መርጠሽ ይሄን ስሪላት ነው ያለው ሰውዬው። እና እኔ እንትን ልለው እንዴ ደክመኛል እኮ። ሲቀጥል ማረፍ አለብኝ እኮ። እና ልጅ የፈለኩት ነገር እኔ እንዴትም ብለሽ በፍጥነትም ቢሆን የምትድኝበትን መንገድ አስተካኪ። አለበለዚያ እኔ ልብስ እያጠቡ 10 ጊዜ እየተነሱ እጅ ማስታጠብ እንትን ማለት ምናምን እንዴ። ልብስ ራሱ እኮ እኔ የምቀይርልሽ አሁን እኮ የራሴ ጊዜ ቢባል ነገር ራሱ እኮ ስልኬን ራሱ እኮ ከያዝኩኝ እኮ ስንት እንትን በቃ እስከድን ድረስ ምግብም አትስጪ ልብስም አትቀይርም። ቅርብኝ አለብላ በቃ አለብላ። ምንም ማድረግ አልችልም። አንዴ ተሰብሬያለሁ። አልበላ አትሰርተሽ አትስጪ። ለራሴ ሰርተሽ ምንም አልፈልግም። ምንም ነገር ማለት እኔ እኮ እንደዛ አላልኩሽም፣ ግን ቢያንስ እንትን በቶሎ ለመዳን ሞክሪ። እንዴት አድርጌ ነው ቶሎ ለመዳን የምሞክረው? ታስሮ እኮ አይተሻል። እስሩ እንኳን ቢፈታ አውቀሽ ነው ትያለሽ። አውቄ እኮ አይደለም። ሰው የላትም ብለሽ ነው? አጠገቧ ሰው የለም ብለሽ ነው? ይሄን አክለ ከብድሻለሁ ብዬ አስቤ አላውቅም። እሺ ግን እንግዲህ እኔ መናገር የለብኝ ተናገራለሁ። ልብሱንም ቢሆን ከዚህ በኋላ ላጥነው እስኪሻልሽ ድረስ ይጠራቀማል። ምግቡን ከሆነ ያው በእርግጥ ለራሴ ስለምሰራ እንትን ታያለሽ። ግን አላወልቅም እስክድን ድረስ እቹ ለብሳታለሁ። ችግር የለውም። አትቀይርልኝም፣ ምግብም አትስጪኝ። እኔ ምንም አልፈልግም። አታንቀሳቀሺ ስላለኝ ደግሞ ብዙ አላንቀሳቀስም እንጂ። ስለዚህ ልጅ ለእናት ማትታዘዝ ከሆነ ማትንከባከብ ከሆነ ምን ዋጋ አለው? ተይ ሁሉም ይቅር። እኔ አልፈልግም። አታናግሪኝ እንጂ በቃ ተይኝ። አይ እንድትከፊ ምናምን እኮ አይደለም፣ ግን ያው እኔንም እየደከመኝ እንደሆነ እንድትረጅ ስለፈለኩ በቃሽ። እኔ ምንም አልፈልግም። ምንም አትስጪ። ምንም አልፈልግም። መናገርም አልፈልግም። በቃ አይ ምግብ ትበያለሽ። ምግብ ሰራለሁ ለራሴ አልፈልግም። በቃኝ። አታናግሪኝ። በቃ ተነሽ፣ ከፊት ለፊቴ ተነሽ።
የመጨረሻ ውሳኔሽ ነው? ራሴን ላስታምምበት ባይሆን